ይሄ ነው የገባኝ ዝም ብሎ መዘመር ሁኔታው ያለ እግዚአብሔርን ማክበር በሚለው መዝሙሩ የምናውቀው የተወዳጁ ወንድማችንን ዮሴፍ ካሳን የህይወት ምስክርነት ዘናላችሁ መተናል። አብራችሁን ቆዩ። ለበዓል እንኳን የማደርገው ጫማ አልነበረኝም። አመት በዓል ሲደርስ ሲል አካባቢ ሁሉ በደስታና በአዲስ ነገር ይሽሞነሞን ነበር። እኔ ግን የማደርገው ጫማ እንኳን አልነበረኝም። የሰፈሩ ልጅ ሁሉ አዲስ ጫማ እየተገዛለት ሲቦርቅ አይቼ ልቤ ተነካ። ወደ እናቴ ጠጋ ብዬ እማ ሰው ሁሉ እኮ ጫማ እየተገዛለት ነው፣ እኔ ግን ምንም ጫማ የለኝም አልኳት። እናቴን በፍቅር አየት አድርጋኝ እግዚአብሔር ይሰጣል እኮ አለችኝ። የእናቴን ንግግር እውነት ነው ብዬ አመንኩ። ያንኑ ቅጽበት በሕፃንነት ልቤ መጸለይ ጀመርኩ። ጌታ ሆይ አንተ አባቴ ነህ፣ ጫማ ፈልጋለሁና እባክህን ጫማ ስጠኝ እያልኩ በባዶ እግሬ ምድር ላይ ቆሜ መለመንያ። ከሰኞ ጀምሮ እስከ አርብ 5 ቀን ድረስ ጸለይኩ። አርብ ደረሰ፣ አንድ ቀን ብቻ ቀረ። ጌታ ሆይ አባቴ አይደለህ እያልኩ ተስፋ አደረግኩ። ቅዳሜ አለፈ፣ እሁድ ደረሰ፣ ግን ጫማ አልነበረም። እሁድም አለፈ፣ ምንም አልተሰጠኝም። ትንሽ ቅር ብሎኝ ወደ እናቴ ሄድኩና ጌታ ይሰጣል ብለሽኛል ነበር? ምንም እኮ አልሰጠኝም አልኳት። እሷም ፈገግ ብላ የሚቀጥለው ዓመት ይሰጣል አለችኝ። አሁን ላይ ቆሜ ያንን ጊዜ ሳስበው እንኳንም አልሰጠኝ እላለሁ። ምክንያቱም ከዛ በኋላ በየወሩ እግዚአብሔርን መጠየቅ ጀምር ነበር። እናታችን በእግዚአብሔር ነገር ላይ በጭራሽ ዲስከሬጅ አታደርገንም ነበር። ጫማ ጠይቄ ያልተሰጠኝም ስላት ህይወት ሰጥቷል ትለኛለች። ጫማ ጠይቄ ያልተሰጠኝም ስላት ስለ ደሙ ታወራኛለች። የዘላለም ህይወት የሚባል አለ ትለኛለች። ምድራዊ ነገርን እንዲቀልብን አድርጋ ነው ያሳደገችን። ጸሎት እንድንወድ እግዚአብሔርን በራሱ እንድንወደው አደረገችን። ምድራዊው ነገር በጣም ቀላል አድርጋ ነበር የምታሳየን። ከዚያም በኋላ በልቤ ማሰላሰል ጀመር። እግዚአብሔር ሆይ ጫማ ስጠኝ፣ እግዚአብሔር ሆይ እንትን ስጠኝ የሚለው ጸሎት ከቤታችን ጠፋ። እናታችን ኢየሱስን የሚያክል አምላክ ይዛችሁ እያለች ትሞግተን ነበር። መንፈስ ቅዱስም በእርሷ ሲሰራ ነበር። ሁላችንም ስለ ጤናችን እግዚአብሔርን ማመስገን ጀመርን። ባገኘነው ነገር ሁሉ እናመሰግናለን። በኋላ ስለ ኢዮብ መጽሐፍ በፈተናና በቻሌንጅ ውስጥ እግዚአብሔርን እንዴት ማመስገን እንደሚቻል ተማርን። መጽሐፍ ቅዱስ ላይ ያሉትን ሰዎች ታሪክ በደንብ ስንረዳ መሰረታችን በእግዚአብሔር ቃል ላይ ሆነ። በእግዚአብሔር ቃል ህይወታችን እየተቀየረ ሲመጣ ጸሎታችን፣ አመለካከታችንና ሙሉ ነገራችን ተቀየረ። እግዚአብሔርን ማመስገን ጀመርን። ደረታችንን ነፍተን መሄድ ያዝን። ቤታችንም በጣም ደስ የሚል የምስጋናና የአምልኮ ቤት ሆነ። ነገሮች በጊዜያቸው እየተቀየሩ ቢሆንም መጣ አልመጣ ከሁሉ በላይ የመጣልን እግዚአብሔር ነበረን። እኔ መጀመሪያ ላይ ሊስትሮ ሰራ ነበር። ደስ ብሎኝ ነበር የምሰራው። የሚገርመው ነገር እግዚአብሔር ይባርከን ነበር። የምሰራውን ሳንቲም ለእናቴ አምጥቼ እሰጣታለሁ። እሷ ደግሞ አጠራቅምልሃለሁ ብላ የመርቲ ጣሳ ውስጥ ታስገባልኛለች። በቀን 2 ብርም 5 ብርም እሰራለሁ። ደስ እያለኝ እዚያ ውስጥ አጠራቅማለሁ። የሚገርመው ግን እሷ ከስር በኩል ከፍተዋለች። እኔ ከላይ ሳስገባ እሷ ከስር እያወጣች ቡናዋን እና ስኳሯን ትገዛበታለች። ይሞላል፣ አንተ ብቻ ጠብቅ ትለኛለች። መጨረሻ ላይ ነገረችኝ። እኔ ግን ደስ ነው ያለኝ። የሷ ደስታ ደስ ስለሚያሰኘኝ እንደዛ እናደርግ ነበር። በዛን ጊዜ አገልግሎት አላገለግልም ነበር። ህይወታችንን ለማሸነፍ እንጥር ነበር። ወንድሜም ቢሆን ሱቅ በደረቴ ይዞ ይዞር ነበር። እንደዚያ እያደረግን እንሰራ ነበር። እቃ እንሸከም ነበር። ሰውም 50 ሳንቲም ይሰጠናል። እሷን ይዘን እየሮጥን ወደ ቤት እንመጣለን። ነገር ግን አእምሯችንን በደንብ ስለቀየረችው በትንሿ ነገር ደስ ብሎን ጌታን አመስግነን በልተን ጠጥተን እንኖራለን። ኢየሱስ ያለበት ቤት በትንሽ ነገሮች በጣም ይደሰታል። ኢየሱስ የሌለበት ቤት ግን ሚሊዮነር እንኳን ቢሆን ጭንቀት የበዛበት ህይወት ነው ያለው ብሎ ምስክርነቱን አድርሶናል። እንደዚህ የመሳሰሉ የዘማሪዎቻችንን የአገልጋዮቻችንን የህይወት ታሪክ መስማት የምትፈልጉ ምስክርነታቸውን መስማት የምትፈልጉ ከሆነ ቻናላችንን ይቀላቀሉ። ሰብስክራይብ፣ ሼር፣ ኮሜንት እና ላይክ ማድረግ አትርሱ። ስላዳመጣችሁ እናመሰግናለን። ሻሎም